ኪዱ እንኳን ታውቃለች ለሷ አንድ ነገር ነው የምናገረው ነገር የለም የኔ ህይወት እንደዚህ የማወራ አይደለም ምክንያቱም እኔ ከማንንም ሹገር ዳዲ ጋር ኦርደር እየተደረኩ ከማንንም ጋር ስንት የረዳቸውን ድፍረት ይያል መቀጠል ሰው አይደለም ገባችሁ ምንም ሳወራ እንኳን ስለምጠራጠራ የብዙ የዲቦራ አንድ ያወሩትን ያሳሉትን ሳይቀር ወሬ ለኔ ስትነግረኝ የጓደኛዋል ማን ሲታማ ለኔ ብለስማ ነው ዛቤት ደግሞ እኔ ጠብቆኛል ምንም ሀሜት ኦፍ ኮርስ አምቻለሁ ምን አሁን የቲክቶክ ሀሜት ትልቅ ነገር ወለደው አበበ ሲመጣ አበበና ማለው ከበደ ግን ስለራሴ በጭራሽ በፍጹም ያንን እንኳን ታስታውሳላችሁ ገመድ ፕሮፋይል ላይ ሳረግ ልታነቅ ነው አላልኩ ላንቃችሁ ነው አላልኩ ምን ማለት ነው ገመድ አደረኩኝ አይደለ መጣ እንኳን ያንን ፖስት ስጠይቀኝ ነው ምንም እንዳያ ጀላ ነው ሆዲ ውስጥ የደበኩት ምንም አያስፈልግም ስለማቃት ይቀር ነገር የለም ይሄ እነሱ ተደራይተው ቢመጡ ለብቻዬ አርበደብዳቸዋለሁ ኖር ቋይተ ነው እንንትራ ስትናገር ነበር ደግሞ ዛሬ ከቲና ጋር ትዘላለች ቲናን ስትናገራት አልነበረም እኔ እኮ የሚገርመኝ እኮ የሷን ፈጣጣና ድፍረቷ ቲና ጋር ስትዘይ ቲናን እንኳን ስታምን ነበር ዘመነ ካሴ አልቀረሽ ማን አልቀረሽ ሳይሻለው ነው ናታሊ ለደት እና ዲቦራ ያለው ነገር ይሄ ነው ገባሽ ላይክ አንዳንዴም ዝም ስትይ ንቀት ወይ ፍራቻ ምናምን መስሎ የሚታያቸው ሰዎች አሉ ያልገባሽ ነው አለ ኖ እንደዛ ተወይ ዲቦራ ኖ ለምን ቆይ ምንድነው አንቺ ቆይ ልጻፍልሽ አንዴ አረ ማሬ ቆይ እኔ እና አንቺ እናወራለን በቃ ያው ተይ በቃ ጋቸው ያርቢያም የሚልሽ አስቡ ጋይስ አሁን እኔ ዩቲዩብ ባልጀምር ኖሮ ንቅያቸው ተዋቸው ነበር ማርያምን ነው የምላችሁ በተለይ ፊንገርንማ በቃ እኮ ቀስሟን ሰብሬ አፋን እንዲጣመም አርጋታለሁ ግን ማልተውባት አንደኛ ፋዘሬን ተናገረች ሁለተኛ ነገር ደግሞ ዩቲዩብ ላይ ቁጭ ብላ ያማች አትሸቀልም እኔ እንደሌላው አርቲስት እንደምንሌላው እየተሰደቡ ቻልም ማድረግ አይደለም ተሸቅላለሁ በነፃ የሚነገር ነገር የለም ይጅበት ይታይላል ይጅበት በሉ እስኪ አይኑ ሲያከብሩሽ አከብሬ እኔም እኮ እሱን እኮ ነው የሚለው ሲያከብሩኝ አከብራለሁ የውሸት ደግሞ ሲያወሩ እኔ የእውነቱን አወጣለሁ አለቀ ለሁለት አረም ለ10 ይደራጁ ባለፈው ላይ ያችሁ መቴቴ ምናምን ተሰብስቦ ተደራይተው ምን አመጡ ምንም ብቻዬ ያቺኛዋም ደግሞ ኦርደር አቃታለሁ ለዚህ ነው ምንም ፍራቻ ምናምን አይደለም ለዚህ ነው ያው እንደጻፍኩልሽ ነው ሆነ ይሄ ምን አገባኝ ለምን አይገባት ምን አገባኝ ይልሽ በምትሄድበት አሁን ያ ደረጃ የምንደርሰው ምን አድርጋ ነው ገባሽ ዲቦራ ያ ደረጃ እኮ ምንደርሽ ምን አይነት ደረጃ ዝም ብዬ እኮ አይደለምልሽ ደረጃውን አያለሁ አባባሌ ገባሽ አይደለ የሚኬድበትን ደረጃ ያለው እዛ ጣሪያ ላይ ግን ወጣለው የሚል ደረጃ ከሆነ ምን አገባኝ ለምን በሰደፋልና በምንም አይቆርጧት ምን አገባኝ እዛ ድረስ ነው አሁን ገብቶሻል ተረዳሽ ልልሽ የፈለኩት ዲቦ ላይክ እዛ በቃ የደረጃው አይነት አለ ከፍ ያለ ደረጃ ከተከደ ዝም ማለት ነው እና ገባ ርዕስ የታባሽ ይሰኛል ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስለሽ ስድብ መስሎሽ ታማኝ ልቤን ያሰቃየሽ ኧረ የታባሽ ምርጥ ልጅ ነበርኩኝ ይኸው ቀረሁብሽ የታባሽ የተነካካ አልፈልግም በቃ የታባሽ ግጥሜ ያው ቤት የማይመታው እንዳይፈርስባችሁ ፈርቶ ነው የታባሽ አመሰግናለሁ ግጥሜ ርዕስ ጋይስ ሄደና ከዛም ትላንትና ከባህር ዳር ክለብ ተደውሎ የተነገረ ከዛስ ንግስት ሆይ ላንቺ ሻምፓኝ ውስኪ መከፈት አለበት እያለ ባራት ባራት ውስኪውን ሻምፓኙን
ምኑን እየከፈተ እርጭት እያደረገ ለአንቺ ይገባሻል፣ ለካስ እንደዚህ እሱ ድንቅ ልጅ ነሽ ውብ ነሽ እያለ ተንበርክኮ ሻምፓኝ ይዞ እኔ አንድ ውሸት አላሸውም። እመቤቴ ነው በስመ አብ ወወልድ ወመንፈስ ቅዱስ አልኩኝ። እኔማ ገረመኝ ይሄ ልጅ አልኩኝ። አሜሪካ እየኖረ ካናዳ ሄዳልኩኝ። ከኢትዮጵያ መጥቶ ከአሜሪካ መጥቶ ኢትዮጵያ ባህር ዳር ድረስ ሄደ። አይ ወንድ ልጅ አልኩኝ። አይ ወንድ ልጅ እኮ ያስገናዝባል። የሀገሬ ልጆች ያገናዝባል። እና ምን ልላችሁ ነው የኛዋ ባህር ዳር እንግዳ ተቀብላ ሻምፓኝ ውስኪውን ከፋፍታ ከፍክፋ ኢንጆይ ዩር ና ብላ አቤልን ተቀበለችው ስላችሁ ምን ነው ግን አቤል ፈራክ ውስጥ ማረግ ባህር ዳር እንደሆነ ክለብ ለክለብ ወይ ጋሽ ካሳውን አቤል ሆኑ ለካ ጋይስ አልገረማችሁም? ግን ጋሽ ካሳውን ለካ አቤል ናቸው። አቶ አቤል ባህር ዳር እንጭ ወሳ ጋዛ ውስኪ ሻምፓኝ ወይ ጋይስ በዘራችሁ አይንጣ እንደዚህ አይነት ውርደት በዘራችሁ ከእርሱ ጋር ሻምፓኝ ያልቀረው ውስጥ እኔ ውሸት እመቤቴ ውሸት አንድ ካፌ ጸጉር ይነቃል። ውሸት ካወራሁ ጸጉር ይነቃል። ሻምፓኝ ታይነት ንግስቶ እርሶ ውብ ኖት እያላሉ ሻምፓኝ ውስጥ እያወሩ ጠላታችሁ ይደንግጥ። በስመ አብ ወወልድ ወመንፈስ ቅዱስ እንደ ልጅ እኮ ምናምን ስለና ታዲያ ኤልሹን አይቶ ያልደነዘዘ ያልፈዘዘ አለ እንደ አላልኝ መሰላችሁ? የሀገሬ አልገረማችሁም? ግን አልገረማችሁም? እውነት ነው። እመቤቴ ነው እመቤቴ። አንቺ እኔ ኬኳት የምትላለሁ እንዴ? እንደዚህ አይነት ወሬ ደነዝነሽ እንዴ? እንደው ገረመኝ። ከዛ ምን እንደገረመኝ ቲንክስ አድርግ አይ ወንድ ልጅ አልኩኝ። አሜሪካ ቁጭ ብሎ የት ሄደ? ካናዳ ፊፊዬ ጋር ፊፊ። ከዛም በኋላ ደግሞ ተነሳና ደግሞ ኢትዮጵያ መጥቶ ኤልሹ ጋር አይመዳል። አይ ወንዶች ማክፉ ናቸው ወንዶች። እናንተ አይላፍ at the peak of my life, you know what I'm saying? I could do whatever the fuck I want. You know what I'm saying? I could see whoever I want. I could do whatever the fuck I want. You know what I'm saying? Again, it's okay we get him. You know what I'm saying? ይመቻቸው። እኔ ኮንተንት ስለሆነ ገብቶኛል። ይመቻቸው። እኛ ሻምፔን አውረድ እንደው ብንጠጣ እንኳን ብላክ እንኳን ብንጠጣ እንኳን ከወዲህ እንደው it's okay እኛ ፏ እያልን ነው። ጆዚ ይሄ ዘፈን ደስ ይለኝ። ልብ ገዝቷል ወቂ ያልነገርኩሽ የሚሰማሽ ሳላስረዳሽ የሚገባሽ ወዶ ገዳይ ነሻሰዋይ ይሁን አቤል እኔ ነኝ የምቀማሽ። ሲሪየስ እቺ ጥንጥየዋ ቀይዋ በጣም ነው የምትወደው። ሁለቱም ቀይ ናቸው። በጣም ነው የምትወደው። አየሁ እኮ ይሁን እሱ ግን እኔን ነው ውይ ግን ሩህ በጣም አላ ምንም ማድረግ አይቻልም። ውይ ግን ሩህ በጣም ስነስርዓት ለስንት ሺህ ሰው ነው ግን እንደቆመ ጭራሽ ግን ስቀራ ቆመሽ ሶስት ሰው ፍለጊ ማለት ጀመር። ያንቺን ነገር የባህላችን የኢትዮጵያ የባህላችን ነው እኮ ጨፈርካለሁ። ወላይታ እና ወላይታ መጨፈር ተፈልጎ ካሜራውን ወረድ አድርገሽ ለራስሽ አትጨፍሪም እንዴ? ለምን እየጨፈርኩኝ ከዛ በኋላ እንዳጋጣሚ ዞር ብዬ እንዲህ ስል አንተ ግብት አልክ። እና ግን ሲጨፍሪ በምንሽ ነው የጨፈርሽ? በግሽ? No. Live your life. How does that make any sense? But I said search for me because I can't, drive ያረኩ ነው። አሁን ገብተናል። አሁን ያበረ ምግብ ልንበላ ነው። I'm gonna show you guys what the city look like, more footage of like the city. ምናምን እንግዲህ በ5 ሰዓት ውስጥ we got 5 hours in Toronto. We're like 3 hours because like I got to get back to the airport too. Can't miss my flight. And then on to the next destination. But until then, we're going to see what we get into. Fifi is actually what? Never mind. I'm not gonna say nothing. I'm not gonna tell her. Leave Latin dumb. Parking agintana. Hey beta. How you doing? So if my patients are not chill, nor chill, see how you doing? በቃ thank you. አመሰግናለሁ። አቤል Yeah. ምንድነው? What happened?
ቶሎ ክፈት ስልክ ነምረው ኢንቪቴሽን ኦፍ ነበር። ለምንድን ነው እንትን ያለው? ላይቭ ስጋው ብዙ ጊዜ ኢንቪቴሽን ኦፍ አድርጌ ነው የምገባው። ኦኬ አሁን የገባው አሁን like maybe like 10 minutes yeah። እሺ አስረዳኝ። ቅድም የጠየቅኩህን ሰምተሃል? ለማኔጀር ይነግረዋል አልኩሽ ብላል ጽፈልኝ ነበር አፍኩት እኮ አንቺ እኮ አታይም እኮ ይሮን አይኔ አይም እኮ በጣም እኮ በቃ አዲስ አካውንት እኮ ከፈትኩኝ። ማን ጋር ነሽ አሁን ያልገባኝ ትንሽ ከእንቴ ጋር ወይ እኔ ማን ነው ጋር አቤልዬ ጋር ነው አቤልዬ ጋር አንተ ትብስ አንቺ ትብስ ቆንጆዬው ልጅ ጋር ተለያያችሁ እንትን የሚያረግ ጌም ትጫወቻለሽ ማሚ? አቤልን በአካል እንደማውቀው ታውቂያለሽ አይደል? የእውነት እንዴት ተጫዋች ነው? ሸበላ ነው ምናምን? ቆንጆዬ ነው በጣም አቤል ይመቻል። ከለሩ ሲያምር በታይ ደስ የሚል ሰው ነው አሉ። አንድ ቀንማ ታገኘኛለህ ስለው አዎ አለኝ። የእውነቱን የውሸቱን እግዚአብሔር አንድ ቀን ብቻ ነው የምትገናኙት ማለት አንድ ቀን እና ታዲያ ያን ቀን እንገናኝ ነው። ቴንኪው ያን ቀን እንገናኝና ከዛ በኋላ ከተመቸኝ እንቀጥላለን። ማንን እናንተ ጀለስ የምትሉትኝ? እኔ በዘሬም አልቀና ወይ እንተናስ እኔ ማውራት ስለማልፈልግ ነው። አንዳንድ ነገር ያምራል። ያኛው ጠይሙ ልጅ ኢትዮጵያ ያለው ማነው ስሙ? ወይ ቆፍጣናው በጣም ነው የሚያምረው። ቆፍጣናውን ጋይስ ፎሎ አድርጉት ምናምን ደስ የሚል ልጅ ነው። ምስኪን እሱ ታገቢ ይሻልሻል። አሁን አንቺ ማን ጋር ላላችሁ አይደል? ለለቷ የሚገባት ላላችሁ አይደል? ሃፒ በርዝዴይ ቤታዬ። ፈታ በሉ ይመቻችሁ። ዩ ጋይስ ሃቭ አ ጉድ ዋን። በኋላ እንገናኛለን። አቤል በጣም ነው የማመሰግነው። እሺ አመሰግናለሁ በጣም አቤሌ የበላ ደረስኩኝ። አይ ችግር የለውም ብላ እስከዛ ዘፈና ዳምጥ በልተህ እስክትጨርስ ቆይችን ንግረሳ ወይኔ እኔስ ጨረስክብኝ። የማሚ የሰራችው ቅቅል ነው። እጇን የባርክ ባሮጦት ቅቅል Thank you so much. Shot? ላወዳድር ከዚህ ሁሉ ኮሳሳ የኔ አንበሳ ጉድ ነው ጉድ ወደድኩሽ የሚሉኝ ሌሎች ወንዶች ሁላ